እንደ ግንባታ ፍቃድና ቁጥጥር ባለስልጣን መጀመሪያ የህንፃ አዋጅን መሰረት ፍቃድ እንሰጣለን። ፍቃዶቹ ደግሞ ከተሰጠ በኋላ በህንፃ አዋጁ መሰረት እንድንቆጣጠራለን ማለት ነው። ባለሙያዎች ይወጣሉ፣ ሳይት ይመደባሉ። ህንፃዎቹን በስታንዳርድ መሰረት እንዲሰራ ህንፃ አዋጁን በአዋጀ መሰረት የአካል ጉዳተኞችን በጠበቀ መልኩ እንዲሰራ ቁጥጥር ይደረግበታል። ኮሪደር ልማት ስራዎች እየተሰሩ ነው። ከተማውን ስታንዳርድ በማስጠበቅ ያህል በቢሮችን ዲዛይኖች እየተሰሩ ዴድ የሆኑ ቦታዎች አሉ። አሁን ለምሳሌ ንግድ ቦታ ተቋማት ምናምን የሌሉበትን ቦታዎች ከማልማት አንጻር ወደ ልማት እንዲገቡ ይደረጋል። ህንፃዎቹ ደግሞ ያው እንደምታዩት አሁን አምረው ምን ብለው ኮሪደሩ እየተሰራ ስለሆነ ስታንዳርዳቸውን ጠብቀው መስታወት ፍሬምለስ ግላስ እያደረግን ነው። ቀለማቹም ስታንዳርድ አውጥተን የህንፃ ኮድን ስታንዳርድ ቀለም ስታንዳርድ አለ። እሱ አውጥተን ሁሉም ተመሳሳይ ሆኖ የካታጎሪው ማለት ነው የመኖሪያ ቤት ሬዚደንሻል ሲሆን የኮሜርሻል ቦት ሲሆን ስታንዳርዱን እያስጠበቅን እንገኛለን። እንደምታዩት ያው በኮሪደሩም አምሮበታል። ህንፃዎቹም በዛው ልክ ስታንዳርዳቸውን ጠብቀው እንዲሰሩ እየተደረገ ነው ያለው።